ሰላም ውድ ጅማል ቤተሰቦች፣ በዛሬ ቪዲዮአችን አሜሪካን የዓለም ቁንጮ ያደረጋት የቴክኖሎጂ ምጥቀትና አስገራሚ ወደፊት እጣ ፈንታ ምን ይመስላል የሚለውን አብረን እናያለን። አብራችሁ ነው። ዛሬ በዓለም ላይ የምንጠቀማቸው ትልልቅ ነገሮች ከምን ይዘው ስማርትፎን ጀምሮ እስከ ኢንተርኔት እስከ ኤአይ ድረስ አብዛኞቹ የት ነው የተሰሩት? መልሱ ግልጽ ነው። አሜሪካ ለአመታት የዓለም ኢኮኖሚና የፖለቲካ ቁንጮ ሆና እንድትቀጥል ያደረጋት ዋናው ሚስጥር የጦር መሳሪያዋ ሳይሆን ማንም ሊደርስበት ያልቻለው የቴክኖሎጂ ምጥቀቷ ነው። ነገር ግን አሁን አሜሪካ ወደሚቀጥለው የአስፈሪና አስደናቂ ዘመን እየተሻገረች ይመስላል። በዚህ ቪዲዮ አሜሪካን እያበለጸጓት ያሉትን ዓለምን ሊቀይሩ የመጡ 3 እጅግ ዘመናዊ ቴክኖሎጂዎችን በዝርዝር እናያለን። እስከ መጨረሻው ተከታተሉ። አንደኛው የሲሊኮን ቫሊ ሚስጥር ነው። ይህ ቦታ የዓለም ምርጥ አእምሮዎች፣ የቢሊዮነሮችና የፈጠራ ሰዎች የሚሰበሰቡበት ነው። በአሁኑ ሰዓት አሜሪካ የምታመርታቸው ማይክሮቺፖች ወይም ማይክሮቺፕስ ልክ እንደ ስልካችን እንደ ሳምሰንግ እና አይፎን ያሉት መሳሪያዎች ብቻ ሳይሆን የዓለምን ሳተላይቶች እና የጦር መርከቦችን ጭምር የሚያንቀሳቅሱ ናቸው። ይህ የቺፕ ቴክኖሎጂ አሜሪካን በዓለም ላይ ያላትን የበላይነት እንድታስጠብቅ አድርጓታል። ወደ ሁለተኛው ስናልፍ ደግሞ የኳንተም ኮምፒውቲንግ ወይም ኳንተም ኮምፒውተር የሚባለው ነው። አሁን ደግሞ ወደፊት ዓለምን ስለሚቀይረው አዲስ ቴክኖሎጂ እንነጋገር። አሜሪካ አሁን በከፍተኛ ሁኔታ እየገነባች ያለችው ቴክኖሎጂ ኳንተም ኮምፒውተር ይባላል። አሁን እኛ የምንጠቀማቸው መደበኛ ኮምፒውተሮች አንድን ከባድ የሂሳብ ስሌት ወይም ምርምር ለመስራት በሺዎች የሚቆጠሩ ዓመታትን ሊፈጅባቸው ይችላል። ይህ ኳንተም ኮምፒውተር ግን ያንን በሺህ ዓመት የሚሰራውን ስራ በጥቂት ሰከንዶች ብቻ ያጠናቅቋል። ይህ ማለት ምን ማለት መሰላችሁ? ማንም ሊያክማቸው ያልቻሉትን እንደ ካንሰር ያሉ በሽታዎችን በጥቂት ደቂቃዎች፣ በጥቂት ቀናት ውስጥ ሪሰርች አድርጎ መድኃኒቱን ማግኘት ያስችላል ማለት ነው። እንዲሁም በዓለም ያሉትን ፓስወርዶች ሙሉ በሙሉ ሰባብሮ የመግባትን አቅም አለ። እንዲሁም በዓለም ላይ ያሉትን የፓስወርድና የደህንነት ሲስተሞችን በሙሉ በሙሉ ሰብሮ የመግባት አቅም አለው ማለት ነው። ስለ ኳንተም ኮምፒውተር ግልጽ አድርጌ ላብራራላችሁ። ምን ማለት መሰላችሁ? ለምሳሌ መደበኛ ኮምፒውተርና ኳንተም ኮምፒውተር ልዩነታቸው፣ መደበኛ ኮምፒውተር ልክ እንደ ስልካችን እና እንደ ላፕቶፕ መረጃዎችን የሚይዘው በቢትስ ነው። ቢትስ ማለት ወይ 0 ነው ወይም ደግሞ 1 ነው የሚሆነው ማለት ነው። ከዚህ ውጭ ሌላ አማራጭ የለውም። ኳንተም ኮምፒውተር ግን መረጃዎችን የሚይዘው በኩቢትስ ነው። የኳንተም ትልቁ ሚስጥር ኩቢትስ በአንድ ጊዜ 0ም 1ም መሆን ያስችለዋል። ከዚህ ላይ አንድ ምሳሌ ልስጣችሁ። ለምሳሌ አንድን ሳንቲም ጠረጴዛ ላይ ካስቀመጥ ነው ወይ አንበሳ ነው ወይ ደግሞ ሰው ነው የሚሆነው አይደል? ይህ መደበኛው ኮምፒውተርን ይወክላል። ሳንቲሟ ደግሞ ገና እየተሽከረከረች ባለችበት ታይም በዛ ሞመንት ያሉት ሁለቱ ገጾች ሰውየውም አንበሳውን በሚታይበት ሰዓት ያነ ኳንተም ኮምፒውተርን ይወክላል ማለት ነው። ሳንቲሙ ሲሽከረከር በሚሊዮን የሚቆጠሩ አማራጮችን ይይዛል። ኳንተም ኮምፒውተር አንድን ጥያቄ ጠይቃችሁት በሰከንዶች ውስጥ በሚሊዮን የሚቆጠሩ ሪሰርቾችን ሰርቶ በሰከንድ ውስጥ ያቀርብልናል ማለት ነው። ሁለተኛው ምሳሌ ደግሞ ይህ ኮምፒውተር ለምን አስፈሪና አስደናቂ ሆነ ያላችሁ እንደሆነ የዓለም ፓስወርዶች በሙሉ የመስበር አቅም አለው። በአሁኑ ሰዓት በዓለም ላይ ያሉ የባንክ አካውንቶችን፣ የሚስጥር መረጃዎችን እና የሰው ልጅ የኢንተርኔት ደህንነት የተቆለፈው እጅግ ረጅም በሆኑ የሂሳብ ቁጥሮች ነው አሁን ላይ ያለው። አንድ መደበኛ ኮምፒውተር ያንን ፓስወርድ ሰብሮ ለመግባት በሺዎች የሚቆጠሩ ዓመታትን ይፈጁበታል። ኳንተም ኮምፒውተር ግን ሁሉንም የባንክና የኢንተርኔት ሚስጥሮች በጥቂት ደቂቃዎች ውስጥ ሰብሮ መክፈት ያስችላል። ይህ ለዓለም ደህንነት እጅግ አስፈሪ ፓርቱ ነው። በተጨማሪም ሰው ሰራሽ የአየር ንብረትን መፍጠር ይችላል። ለምሳሌ በዓለም ላይ ያሉትን እጅግ ውስብስብ የኬሚስትሪና የባዮሎጂ ውህዶች በአንድ ጊዜ መመርመር ስለሚችል ለማይድኑ በሽታዎች መድኃኒት ማግኘት እና የአየር ንብረት መዛባትን መፍታት የሚችሉ አዳዲስ ቁሶችን መፍጠር ያስችላል ማለት ነው። ኳንተም ኮምፒውተሮች እጅግ በጣም ስስ እና ስሜታዊ ናቸው። ትንሽ የሙቀት መጠን ወይም ንዝረት ካጋጠማቸው የያዙትን መረጃ ያጠፉታል። ስለዚህ በትክክል እንዲሰሩ ተብሎ ከተፈጥሮ ውጪ የሆነ እጅግ በጣም የቀዘቀዘ ክፍል ውስጥ ይቀመጣሉ። እጅግ በጣም የቀዘቀዘ ክፍል ያስፈልጋቸዋል። ቅዝቃዜው በግምት ከኔጌቲቭ 273 ዲግሪ ሴልሲየስ በታች መሆን አለበት። ይህ ማለት ከጠፈር የበለጠ ቀዝቃዛ ቦታ ውስጥ ነው የሚቀመጡት ማለት። ለዚህ ነው እንደ IBM እና ጉግል ያሉ ትልልቅ ተቋማት
ብቻ የሚገነቧቸው። ወደ ሶስተኛው ስናልፍ ደግሞ ሰብአዊ ሮቦቶች ይባላሉ ወይም ደግሞ ሂውማኖይድ ሮቦትስ ይባላሉ ማለት። በመጨረሻም ፊልም ላይ የምናያቸው ነገሮች እውን የሆኑ እንደ ቴስላ ያሉ የአሜሪካ ኩባንያዎች ልክ እንደ ሰው የሚሰሩ የሚራመዱና የሚያስቡ ሂውማኖይድ ሮቦቶችን እያመረቱ። እነዚህ ሮቦቶች በቅርብ ዓመታት ውስጥ በፋብሪካዎች ውስጥ ከባድ ስራዎችን መስራት ይጀምራሉ። ከዛም አልፎ ቤታችን ውስጥ ምግብ የሚሰሩ፣ እቃ የሚያጥቡ፣ ልብሳችን የሚያጥቡ እና ሰዎችን የሚያግዙ ይሆናል። ይህ ቴክኖሎጂ የሰውን ልጅ የስራ ባህል ኮምፕሊትሊ ይቀይሩታል ተብሎ ይታሰባል። አሁን ደግሞ ስለ ሂውማኖይድ ሮቦቶች ደግሞ ትንሽ ላብራራላችሁ። እስካሁን የምናውቃቸው የኢንዱስትሪ ሮቦቶች ለምሳሌ መኪና የሚገጣጥሙት ትልልቅ እጆች ያላቸው ወይም ደግሞ በሰንሰለት የሚንቀሳቀሱ ማሽኖች ናቸው። ሂውማኖይድ ሮቦቶች ግን ፍጹም የተለዩ ናቸው። የሰው አካል አላቸው። ልክ እንደኛ 2 እጅ፣ 2 እግር፣ ጭንቅላት እና ጣቶች አላቸው። የሰውን እንቅስቃሴ ይቀርጻሉ። ልክ እንደ ሰው መራመድ፣ ደረጃ መውጣት እና እቃ ማንሳት፣ በጣቶቻቸው ሲሆኑ ነገሮችን ልክ እንደ እንቁላል ሳይሰብሩ መያዝ ይችላሉ። ፊታቸው ላይ ስሜት ያሳያሉ። ልክ እንደ ሰው አንዳንዶች ፊታቸው ላይ ፈገግታ፣ ማዘን ወይም ደግሞ መደነቅ ያሉ የሰው ልጅ የፊት ገጽታዎች ማሳየት ይችላሉ። ሂውማኖይድ ሮቦትስ የተባሉበትም አንዱ ምክንያት ኤአይ እና ሮቦቲክስን አጣምረው ስለያዙ ነው። የእነዚህ ሮቦቶች ትልቁ ሚስጥር አንጎላቸው ላይ ነው። ቀደም ሲል የነበሩት ሮቦቶች የታዘዙትን አንድ ነገር ብቻ ነበር የሚሰሩት። አዲሶቹ ሂውማኖይድ ሮቦቶች ግን የኤአይ ወይም አርቲፊሻል ኢንተለጀንስ መነጽርና እይታ አላቸው። በአይኖቻቸው ውስጥ ካሜራ ስላለ የሰዎች አካባቢያቸውን ያያሉ፣ የሰውን ፊትም ያያሉ እና ነገሮችን ያጠናሉ። የሚታዘዙትን ነገር በድምጽ ሰምተው ይረዱታል። ለምሳሌ ማንኪያውን ወስደው ወጥ ቤት ውስጥ አስቀምጠው ካልከው ማንኪያው የት እንዳለ አይቶ በጣቶቹ በጥንቃቄ አንስቶ ወጥ ቤት ውስጥ ወስዶ ያስቀምጠዋል። እንደነዚህ አይነት ሂውማኖይድ ሮቦቶችን ከሚያመርቱ ኩባንያዎች መካከል አንደኛው የቴስላ ኦፕቲመስ የቢሊዮነሩ የኤሎን መስክ ኩባንያ ነው። ኤሎን መስክ እንዳለው ይህ ሮቦት ወደፊት በእያንዳንዱ ሰው ቤት ውስጥ ገብቶ ልክ እንደ አገልጋይ ወይም እንደ ጓደኛ ሆኖ ያገለግላል ብሏል። ያ ማለት ምግብ ያበስላል፣ ሳር ያጭዳል፣ እቃዎችን ያጥባል። በሁለተኛ ደግሞ ቦስተን ዳይናሚክስ ነው። ይህ ኩባንያ የሚሰራቸው ሮቦቶች ደግሞ ልክ እንደ ሰርከስ ሰራተኛ ናቸው። ወደ ኋላ መገልበጥ፣ መሮጥ እና በጣም አስቸጋሪ የሆኑ ቦታዎች ላይ ሳይወድቁ መራመድ የሚችሉ ሮቦቶችን እየፈጠረ ነው። የቴክኖሎጂው ምጥቀት በዚህ ፍጥነት ከቀጠለ በሚቀጥሉት 10 ዓመታት ውስጥ የምንኖረው ዓለም አሁን ካለው ፍጹም የተለየ ይሆናል ማለት። እናንተስ በዚህ ቴክኖሎጂ ዙሪያ ምን ታስባላችሁ? የትኛው ቴክኖሎጂ ይበልጥ አስገረማችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወዳችሁት ላይክ ማድረጋችሁ እንዳትረሱ። ለጓደኞቻችሁም ሼር አድርጉላቸው እና ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ በሚቀጥለው ማራኪ ቪዲዮ እስከምንገናኝ እኔ ጀማቴክ ነበርኩኝ። ሰላም አለይኩም።